እና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍርፍ ይበል በያላችሁበት ቦታ። ኢድ ሙባረክ ብያለሁ ማለት ነው። እንግዲህ የሙስሊም የእምነት ተከታዮች በሙሉ እንኳን አደረሳችሁ ነው የሚባለው አይደል? እና ዛሬ ጓደኛዬን እንደዚህ ሰርፕራይዝ አድርገናታል ማለት ነው። በዚህ መልኩ አዘጋጅተንላታል ማለት ነው። ኢድን ልታከብር ከኛ ጋር መታለች ማለት ነው። ያው ብዙም ሳይሆን የአቅማችንን ያህል በዚች መልኩ አዘጋጅተንላት እየጠበቅናት ነው። እንግዲህ አሁን መጣለች ማለት ነው። ኢድ ሙባረክ ትላችኋለች እሷም ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢድ ሙባረክ ብያለሁ ለሁላችሁም። ዛሬ እንግዲህ ጓደኞቼ ቤት ሁለዜ ነው አመት በአመት አልሐምዱሊላህ አመት ያድርሰን ያመሰ ይበላል። ሁላችንም በያለንበት አላህ ይጠብቀን። የማዳም ቅመሞች ለከርሞ ደግሞ ሁላችንም በየቤታችን ሀገራችን ገብተን በሰላም ምናከብር ያድርገን በየቤታችን። ኢድ ሙባረክ ብያለሁ ለሁላችሁም። አረብ ሀገር ለምትገኙ በሁሉም ሀገር ለምትገኙ ኢድ ሙባረክ ያመሰው ይበለን። ዛሬ እንግዲህ እንደተለመደው ጓደኞቼ ጋር ነን። ሁለዚህም እነሱ ጋር ነው የማከብረው። ታውቃላችሁ የሌላ እምነት ተከታይ ቢሆኑ የኔን ሁለዚህም እያዘጋጁ ያከብሩልኛል። ጀዛኩም አላህ ኸይር ዱንያ ወአኺራ። ሁላችንንም አላህ ይጠብቀን። በሰላም ሀገራችን ገብተን ከርሞን ደግሞ ደርሰን በሀገራችን የምንጾም አላህ ያድርገን። ሁላችንንም አላህ ይጠብቀን ከድንገተኛ ነገር። ሀገራችንን ሰላም ያድርግልን። የማዳም ቅመሞች በየሀገሩ ሆናችሁ ከምንም በላይ የሰው ከምንም በላይ መርዶ እንዳያሰማችሁ። የቤተሰቦቻችሁን ሰላም ጤና አፍያ ይስጥላችሁ። በሰው ሀገር እጅግ በጣም ከባዱ ሀዘን ነው። ሀዘን አይንካችሁ። ሁላችሁም ሰርታችሁ በሰላም ወደ ሀገራችሁ ለመግባት ያብቃችሁ። ጓደኞችንም እንግዲህ መርቁልኝ። እሺ ቤተሰቦቼ እንግዲህ ያው በዚህ መልኩ ጓደኛችንን እያከበርላት ነው ማለት ነው። እናንተም በያላችሁበት መልካም በዓል ብያለሁኝ ማለት ነው። ኢድ ሙባረክ ብያለሁኝ። በዓሉ የሰላም የፍቅር የአንድነት መተሳሰብ ያደርግልን። የሀገራችን ኢትዮጵያን ሰላም ያደርግልን። መልካም በዓል ብያለሁ። ባይ ባይ። እና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ተረፍርፍ ይበል በያላችሁበት ቦታ። እንዴት ነው በዓል? ኢድ ሙባረክ ብያለሁ ለመላ ሙስሊም እምነት ተከታዮች በሙሉ። እንግዲህ በዓሉ የሰላም የፍቅር የአንድነት የመተሳሰብ ያደርግልን። ሀገራችን ኢትዮጵያን ሰላም ያደርግልን። በስደትም ያላችሁ በሀገርም ያላችሁ እንኳን አደረሳችሁ።